ኢትዮጵያ ውስጥ ሆናችሁ በቪው የሚከፍል የቲክቶክ አካውንት መክፈት እንደምትችሉ ታውቃላችሁ? ማታውቁ ከሆነ በዛሬው ቪዲዮአችን ከቻናል አከፋፈት ጀምሮ እስከ ቪዲዮ አፕሎድ እስከምታደርጉበት ያለውን ሂደት ስቴፕ ባይ ስቴፕ የማሳያችሁ ይሆናል። ቪዲዮ ላይክ እና ቻናሉን ሰብስክራይብ ማድረጋችሁ ደግሞ እንዳይረሳ። ስለዚህ ያሳያችሁ። ይኸው እንግዲህ ይሄንን የምናደርገው ቻናሉን እንዴት እንደምንከፍተው የማሳያችሁ በራሱ በቲክቶክ አፕሊኬሽን ስለሆነ ቲክቶክ አፕሊኬሽኑን ኦፕን ካደረጋችሁ በኋላ እንደምታዩት ፕሮፋይል የሚለውን ክሊክ ካደረጋችሁ በኋላ ይሄ ፕሮፋይል ነው። እዚህ ጋር ልክ እንደዚህ ከገባችሁ በኋላ እዚህ ጋር የምታዩት ሶስት ሰረዝ አለ። እሱን ክሊክ ታደርጋላችሁ። በመቀጠል ሴቲንግ ኤንድ ፕራይቬሲ የሚለውን እሱን ክሊክ ካደረጋችሁ በኋላ እንደምታዩት ወደ ታይ ስክሮል በምታደርጉበት ጊዜ ስዊች አካውንት የሚል አለ። እሱን ክሊክ አድርግና እዚህ ጋር እናስገባለን ማለት ነው። እኔ አድ አካውንት የሚለውን ክሊክ ከማድረግ እዚህ ጋር አሁን እናንተ ሙሉ እንዴት እንደምትከፍቱት ነው የማሳያችሁ። ከዛ እዚህ ጋር ነው እንግዲህ ሁሉንም በቪው እንዲከፍልም የምታደርጉበት እዚህ ጋር ነው እንግዲህ። ምክንያቱም እዚህ ጋር እንደምታዩት ባይ ኮንቲኒንግ ዊዝ አን አካውንት ሎኬትድ ኢን ኢትዮጵያ የሚለው አለ። እሱን ኢትዮጵያ የሚለውን ክሊክ በምታደርጉበት ጊዜ ብዙ ያስመርጣችኋል ሀገራት ማለት ነው። እዚህ ጋር የምታደርጉት እንግዲህ እዚህ ጋር ሊስት እንደማደርግላችኋለሁ ከነዚህ ሀገራቶች ውስጥ ብቻ ነው የምትጠቀሙት ማለት ነው። እኔ ለአሁኑ ዩናይትድ ስቴትስ ለውና ልክ እንደዚህ ዩናይትድ ስቴትስ አድርገውና ኮንቲኒው ዊዝ ጎግል የሚል አለ። እሱን ክሊክ አደርግለታለሁ። እሱን ክሊክ ካደረኩለት በኋላ እዚህ ጋር ብዙ ኢሜሎች ያመጣልኛል። እኔ በአንዱ ገባለሁ ብዬ ለአሁን ለሙከራ ስለሆነ ለእናንተ በአንዱ ኢሜል ከፍቼ ለኔ ላሳያችሁ። እንደምታዩት እዚህ ጋር ደግሞ በርዝዳያችሁን ምንም ያህል እንኳን ህፃን ብትሆኑ በ18 ዓመት በላይ እንዲሆን አድርጋችሁ አድርጉት። እኔ በ1999 አደርጋለሁ ዝም ብዬ። እዚህ ጋር እድሜውን ታስተካክላላችሁ። እኔ ኖቬምበር ነው ዲሴምበር 10 ነው። እንደዚህ አደርግና ኮንቲኒው እለዋለሁ። በመቀጠል እንደምታዩት ቻናሉን ኦልሬዲ ከፍትልናል። እዚህ ጋር ስም ምናምን ማስተካከል ትችላላችሁ። ስኪፕ ብዬ እኔ እወጣለሁ ማለት ነው። እንደምታዩት ፕሮፋይላችሁ ላይ በመከዱበት ጊዜ ምን ልክ እንደዚህ አይነት አዲስ ቻናል ከፈታችሁ ማለት ነው። አሁን እዚህ ጋር ቻናሉ እንግዲህ በቪው ይከፍላል አይከፍልም የሚለውን ቼክ ለማድረግ ምን እንደምታደርጉት ሶስት ሰረዟን ክሊክ ታደርጋላችሁ። በመቀጠል ቲክቶክ ስቱዲዮ የሚል አለ። እሱን ክሊክ በምታደርጉበት ጊዜ እንደምታዩት ብዙ አይነት እዚህ ጋር ፊውቸሮች ያመጣላችኋል። እዚህ ጋር ኮንፊርም የሚለውን ታደርጋላችሁ። ከዛ እዚህ ጋር እንደምታዩት ምን የሚል አለ ሞር ዌይስ ቱ ጌት ፔይድ የሚል አለ። እሱን ክሊክ ታደርጋላችሁ። በመቀጠል እዚህ ጋር ብዙ አይነት አማራጮች ያመጣላችኋል። ሰብስክሪፕሽን፣ ክሬተር ማርኬት ፕሌስ፣ ወርክ ዊዝ አርቲስት። እዚህ ጋር በኢትዮጵያ ቢሆን የከፈታችሁት አሁን እዚህ ጋር ክሬተር ሪዋርድ ፕሮግራም የሚለው አይመጣላችሁም። ይህ የሚጠቅመው ለምንድን ነው ካላችሁኝ በቪው ይከፍላችኋል። ልክ እንደምን ካላችሁኝ ልክ እንደ ዩቲዩብ ማለት ነው። አሁን ለምሳሌ እዚህ ጋር ላሳያችሁ ክሬተር ሪዋርድ ፕሮግራም የሚለው ማለት ነው። እሱን ክሊክ በምታደርጉበት ጊዜ እዚህ ጋር እንደምታዩት ማለት ነው በደንብ ልክ እንደ ዩቲዩብ ማለት ነው። ዩቲዩብ ላይ እንደምታውቁት 1000 ሰብስክራይብ እና 4000 ዋች አወር ከገባችሁ ክፍያ ይጀምራል የሚል አለ። እንደምታዩት ልክ እንደዛ አይነት ማለት ነው። አሁን እዚህ ጋር ምን አለ ቱ ጆይን ዩ መስት የሚል አለ። ቢ አት ሊስት 18 ይርስ ኦልድ ይላል። እዚህ ጋር እንግዲህ 18 ዓመት ከዛ በላይ ናችሁ ይላችኋል። እዚህ ጋር ራይት ብሎና ሃቭ ሊስት 10000 ፎሎወርስ። እዚህ ጋር 10000 ፎሎወር ከገባችሁ አክቲቭ ይሆናል። ከዛ ደግሞ 100000 የእይታ ቪዲዮ ካላችሁ በ30 ቀን ውስጥ ማለት ነው። ማለትም ያው ከ30 ቀን ውስጥ በአንዱ ጊዜ ማለት ነው 100000 ቪው ከ100000 ቪው ቪዲዮ ቪው ካላችሁ በቃ ኦልሬዲ እዚህ ጋር እንትን ኢሊጂብል ማድረግ ትችላላችሁ ማለት ሞኔታይዜሽን ማስጀምር ትችላላችሁ። ከዛ ክፍያችሁ ይጀምርላችኋል ማለት ነው። እዚህ ጋር እንግዲህ ይሄን ከጨረስን እንደምናደርገው እዚህ ጋር እንግዲህ ኢንተርናሽናል ቲክቶክ አካውንት እንደሆነ አሁን ቼክ አደረግን አይደል? ቀጥታም እንደምታደርጉት እዚህ ጋር ኤዲት የሚለውን ታደርጋላችሁ። በመቀጠል እዚህ ጋር የምታስገቡትን ነገሮች የራሳችሁን ፕሮፋይላችሁን ኤዲት ማድረግ ትችላላችሁ። እዚህ ጋር ለምሳሌ አሁን ለምሳሌ የኔ አብርሽ ስለሆነ ኤቢ ብዬ ላስገባው። ኤቢ ቴክ ልበለው ዝም ብዬ ኤቢ ቴክ ብዬዋለሁ። ለሰበቃኝ ያክል ሴቭ ላድርግ ብሎኛል። እሺ ብዬዋለሁ። እዚህ ጋርም ኤቢ ቴክ ልበለው። እንደዚህ በምለው ጊዜ ካልተመቸው ማለትም በዚህ ዩዘርኔም አካውንት ብዙ የተከፈቱ ቻናሎች ካሉ እዚህ ጋር ያስመርጠኛ ሰጀስት ያስደርገኛል። እንዳረሱት የው የምታውቁትን ዝም ብላችሁ አስገባላችሁ። እኔ ላሆኑ 195 የሚለውን መርጬዋለሁ። እሱን ኮንፊርም አድርጌ መርጥለታለሁ ማለት ነው። በመቀጠል እዚህ ጋር ፎቶ አስገባችሁ ይላችኋል ሎጎ ማለት ነው። እሱን ታስገባላችሁ። ዝም ብላችሁ እኔ ዝም ብዬ ላሆኑ አንድ ፎቶ አስገባለሁ። ዝም ብዬ አንድ ፎቶ ላስገባለሁ።
ይህችን ፎቶ አስገባኋት ስለተመቸችኝ ነው ዝም ብዬ አስገባላታለሁ። ያው ለእናንተ ለማሳየት ያክል ስለሆነ ችግር የለውም። በዚህ መልኩ ሰርች ይወጣል ማለት ነው። እንግዲህ እንደምታዩት ቻናሉን በዚህ መልኩ ከፍቻለሁ። አሁን እንደሚቀረው ባዮ ምናምን ማድረግ ትችላላችሁ እናንተ። ይሄ ሁሉም የእናንተ ነው፣ ማስገባት ትችላላችሁ ማለት ነው። በመቀጠል እንዴት ነው ቪዲዮ አፕሎድ የምናደርገው የሚለውን ደግሞ ላሳያችሁ። እዚህ ጋር የፕላስ አይከኑን ክሊክ ታደርጋላችሁ። በመቀጠል እንደዚህ ካመጣችሁ በኋላ እንደምታዩት ያው እናንተ ኤአይ ኮንተንት ከሆነ የምትሰሩት ኤአይ ኮንተንት ማድረግ ትችላላችሁ። ለምሳሌ እኔ እዚህ ጋር የአቤኔዘር አንድ ቪዲዮ አለ፣ እሱን ዝም ብዬ አፕሎድ እያደረግኩ ላሳያችሁ። እናንተ የስልካችሁ ባትሪ ሙሉ ቀን የማያውላችሁ ከሆነ እንደዚሁም ኪሳ የዚህ ማለት ነው የዚህን የአቤኔዘርን ቪዲዮ እንዴት አፕሎድ እንደምናደርግ ዝም ብዬ ላሳያችሁ። ያው እናንተ የሰው ቪዲዮ አፕሎድ አታድርጉ፣ ምክንያቱም ያገዳችኋል። የሰው ቪዲዮ ከሆነ ራሱ ስለሚያውቀው ያስቆማችኋል ማለት ነው። ሞኔታይዝ ለማድረግ አይስችላችሁም፣ ምክንያቱም ኮፒራይት የሚባል አለ፣ እሱ ስላለ አያስችላችሁም ማለት ነው። ከዛ እዚህ ጋር ሃሽታግ ትጽፋላችሁ። ለምሳሌ ቴክኖሎጂ ምናምን ስለሆነ ስለ ቴክ ነው የሚያወራው። ቴክኖሎጂ ቴክ አለ። ከዛ እዚህ ጋር ከምታዩት አሁን እዚህ ጋር 5.3 ሚሊዮን ፖስት የተደረገ አለ ማለት ነው። ስለዚህ ይሄን ዝም ብዬ እመርጣለሁ። ከዛ ሃሽታግ ደግሞ ኢትዮ ዝም ብዬ ኢትዮ ቴክ ልበለው፣ ኢትዮ ቴክ ዝም ብለን እንበለው። ይኸው ልክ እንደዚህ አሉ። እነዚህን አስገብታችሁ ሃሽታጋችሁን ከጨረሳችሁ በኋላ ኤዲት ከቨር የሚለውን ክሊክ ማድረግ ከቨሩን ማስተካከል ትችላላችሁ። ለምሳሌ ዝም ብዬ ይሄን ራሱን አላደርገዋለሁ። ከዛ ይኸው ልክ እንደዚህ ካደረጋችሁ በኋላ እንደምታደርጉት እዚህ ጋር ሃሽታጓን አጥፋታለሁ። ከዛ እዚህ ጋር ሞር ኦፕሽን የሚለውን ክሊክ አድርጋችሁ የኤአይ ኮንተንት የሚለውን እንዳለ ይሆናል። ይሄን አውቶ ቼክ ሳውንድ ኮፒራይት የሚለውን ኦን ታደርጋላችሁ። በመቀጠል ይሄን ሃይ አፕሎድ ኳሊቲ የሚለውን እሱን ኦን ማድረጉ ሁሌ እንዳለ ነው፣ ኦን ታደርጋላችሁ ማለት ነው። በመቀጠልም ይሄን ካጨረሳችሁ በኋላ ፖስት የሚለውን ክሊክ ማድረግ ፖስት ታደርጋላችሁ ማለት ነው። ለሁሉ እናንተ ለማሳየት ፖስት ካደረጋችሁ በኋላ እንግዲህ እንደምታዩት ፖስት እያደረገልኝ ነው። ትንሽ የጠበቀው 99% የስልካችሁ ባትሪ ሙሉ ቀንም እንደምታዩት 1 ሰከንድ ነው ገና ከፖስተኩት። አሁን እንግዲህ እንደዚህ ያደርጋችሁ ብዙ ቪዲዮዎች በቃ የምታገኙትን ቪዲዮ የተለያየ ቦታ ሊሆን ይችላል የቀረጻችሁትን ቪዲዮ ፎቶ ራሱ ፖስት ብታደርጉ ትችላላችሁ። ምክንያቱም የእይታው ነገር ነው፣ ዋች አወር የሚባል ነገር የለውም ቲክቶክ ላይ ደስ የሚለው። ስለዚህ እንደዚህ ያደርጋችሁ ፖስት እያደረጋችሁ በቃ ሞኔታይዝ ማድረግ ትችላላችሁ። በቲክቶክም ተከፋይ መሆን ትችላላችሁ። ቪዲዮ ይጠቅማል ብዬ ስላሰብኩ ነው። ላይክ እና ሰብስክራይብ ማድረጋችሁ እንዳይረሳ።